ውድ የሶፊ ሚዲያ ተመልካቾቻችን እንኳን ወደ ሶፊ ሚዲያ ቴክ በሰላም መጣችሁ እያልኩኝ ዛሬ ደግሞ ወሳኙ ስለሆነው ስለ 5 ሚሊዮን ኮደርስ አብረን የምናየው ይሆናል። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ቅድም በመግቢያ ላይ እንዳልኳችሁ ስለ 5 ሚሊዮን ኮደርስ ምንድነው የሚለውን በመጀመሪያ እንመልከትና ይህ ፕሮጀክት በኢትዮጵያ መንግስት የተጀመረ ትልቅ አገራዊ የዲጂታል ክህሎት ማበልጸጊያ መርሃ ግብር ሲሆን ዋና ዓላማውም 5 ሚሊዮን ኢትዮጵያውያን በዲጂታል ክህሎት በተለይም በኮዲንግ ማበልጸግ መቻሉ ነው። ለምን ይህ ፕሮግራም መስጠት አስፈላጊ ብለን ስንመለከት የስራ ዕድል ለመፍጠር፣ የውጭ ምንዛሬ ለማግኘት፣ ዲጂታል ኢኮኖሚን ለማግኘት ደግሞም ለማንኛውም ኢትዮጵያዊ ክፍት መሆኑን በተለይም ለወጣቶች ተማሪዎች ትልቅ ዕድል ማለትም በዩኒቨርሲቲ ደረጃ ላሉት ይበልጡኑ ያስፈልጋል። የእድሜ ገደብ ማለትም ከ15 ዓመት በላይ የሆኑ ማንኛውም ሰው መሳተፍ ይችላል። እንዴት እንመዘገባለን የሚለውን ደግሞ አብረን እንመልከት። በመጀመሪያ እንዴት አድርገን ሬጂስተር ማድረግ እንደምንችል እንመልከት። መጀመሪያ ክሮም ላይ ወይ ደግሞ መጠቀም የምንችልበትን ዌብሳይት እንከፍታለን። ከዛ እዛ ጋር ኢትዮ ኮደር ብለን ሰርች እናደርጋለን። etiocoder.et ብለን ሰርች እናደርጋለን። መጀመሪያ ላይ የምትመጣልን ኮርስ የምትለዋን እችኛዋን እንነካታለን። ከዛ ሎዲንግ የመጀመሪያ ፈርስት ፔጅ እንደዚህ ያመጣልናል። ከዛም በኋላ እዚህ ጋር እንደምትመለከቱት የተለያየ አይነት አንድሮይድ ዲቨሎፕመንት ፋንዳሜንታል፣ ዳታ ሳይንስ፣ በፕሮግራሚንግ ፋንዳሜንታልስ እያንዳንዱ ላይ ኢንሮል ይላል እና የምንፈልገውን የትኛው እንደሆነ ሰሌክት አድርገን ኢንሮል እንላለን። ከዛ ሎድ ያደርግልንና የመጀመሪያው የሬጂስተር ማለትም በፋንዳሜንታል ፕሮግራሚንግ በሚለው እዚህ ጋር እንደምትመለከቷት ሎጊን ቱ ኮንቲኒው የሚለውን አንድ ዙር ታብ እናደርጋለን። ከዛ በመቀጠል በብዙ አማራጮች ይመጡልናል። በጉግል ወይ በፌስቡክ ወይ ደግሞ በኢሜይላችን ሳይን አፕ እንድናደርግ ይጠይቀናል። አብዛኛውን ጊዜ ያው ሳይን አፕ የምናደርገው በጉግል ነው። በጉግል ሳይን አፕ ብለን ሎድ እንዲያደርግ እንጠይቀዋለን። እዚህ ጋር እንደዚህ ሊላችሁ ስለሚችል ድጋሚ አሁንም ሳይን አፕ ቱ ጉግል አካውንት የሚለውን ትነካላችሁ። ከዛ እንደምትመለከቱት የመጀመሪያው ፈርስት ፔጅ መጥቶልናል። ከዛ እዚህ ጋር እያንዳንዱ ካታጎሪ ፕሮግራም እዚህ ጋር ስታርት ለርኒንግ ብለን ምንማረውን ትምህርት በፓርት እየከፈለን ልክ እንደ ቻፕተር እየከፈለ ነው የሚሰጠን። እኔ ከዚህ በፊት ጀምሬ ስለነበረ የመጀመሪያውን ፓርት ጨርሻለሁ። የመጀመሪያውን ፓርት ከዛ በመቀጠል እንደዚህ ያደረግን ወርታች ስክሮል ያደረግን እነዚህ ነገሮችን እያነበብን ሃይላይት እያየን ኔክስት እያደረግን ማሳለፍ። ከዛ በመቀጠል እያንዳንዱ ስንጨርስ ወደ ሶስተኛው አራተኛው ያለ ይቀጥላል ማለት ነው። መጨረሻ ላይ ስንጨርስ ፕሮግራሚንጉ ሰርቲፊኬት የሚሰጠን ይሆናል። ስላዳመጣችሁኝ አመሰግናለሁ። እንደዚህ አይነት ቪዲዮዎች እንዲሰራላችሁ ማለትም ኮርሶችን ዲቴል እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ፒስ አውት።